የዓለም በጣም መራራ ነገርም ምላስ ነው። በጣም ጣፋጭ ነገርም ምላስ ነው። ድክመትህን አውቀ ለማስተካከል መሞከር በቃ በጣም ስማርት ሰው ነህ ማለት ነው። የምድር ትልቁ ሀብት እዚህ ምድር ላይ ጥበብ ነው። የእምነት ችግር ነው ያለ፣ የእውቀት ችግር የለም። ብዙ ጊዜ እኛ ወንዶች ስንሆን እኛ ስንፈልግ የሆነ ነገር ይሆናል፣ እኛ ሳንፈልግ አይሆንም። ሴክስ ማድረግ ፈልገ አለማድረግ ነርቨስ ያደርጋል። ሆነችን ሴት ካያስክ በደንብ ያዛት። የማትይዛት ከሆነ ፈተህ ልቀቃት። ሚስትህን ካደነካት እድሜ ልክ አድነቃት። ሴት ልጅ በማልቀሷ ደስ የሚላቸው አሉ። ደፈር ስትል ወይሱ በጣም ደፋር ነው ሴት ያባራል ትባላለህ። ስትፈራም ደግሞ ቆመህ ትቀር። ዓለም በጣም ትልቅ ፓወር አለው ተብሎ የሚታሰብ ነገር ፍቅር ነው። ቅናት በሽታ እንደሆነ ታውቃለህ። አለማመን የአይምሮ በሽታ እንደሆነ ታውቃለህ። እግዚአብሔር ከወደደክ ስለ አንድ ነገር ነው የሚወድ፣ ስለ ልብ ነው። ለሆነ ቦታ ስትሳብ መጀመሪያ በደንብ መረጋጋት። አንድ ሀብት ምድር ላይ ያለው ሰው ሁሉ ይኖረው። እሱ ምንድነው? ልብህ ንጹህ ይሁን። ልብ ማለት የእግዚአብሔር መስዋዕት ማቅረቢያ ቦታ ነው። በቃላት አሉ። ሜቢ አንተ ዘ ፓወር ኦፍ ወርድን በጣም ማንበበዋል ብዬ አስባለሁ። አንድ ገማሊያ የሚባል የኦሪት ምሁር አለ እና አንድን ሙያተኛ፣ በጣም ሙያተኛ፣ የነደደ ሙያተኛ እባክህን በጣም የዓለም ጣፋጭ የምትለው ምግብ ስራና ስጠኝ አለው። ምላስ ሰጥተው አሉ። በጣም ይጣፍጣል፣ የሚገርም ምግብ። እንደዚህ አይነት ምግብ በልቼ አላውቅም። ልክ እኛ ምላስ ሰንበር እንደምንለው እሺ፣ የዓለም በጣም መራራ የምትለው ምግብ ስራና ስጠኝ አለው። ምላስ ሰርቶ ሰጥተው የዓለም በጣም መራራ ነገርም ምላስ ነው። በጣም ጣፋጭ ነገርም ምላስ ነው። ሰዎች አንደበትህን ከወደዱ ኔክስት ላይ የሆነ ነገርን ይወዳሉ። ምላስ ንግግርህን ካልወደዱ ግን ውስጥ ያን ሊጣፍጥ ይችላል ወይ? ሴትም እኮ መጀመሪያ ይሄ ዘ ፈርስት ኢምፕሬሽን የሚባለው የመጀመሪያ፣ ከዛ በኋላ ቃላቶች፣ ከዛ በኋላ ነው ወደ ስራ እና በቃላት አለመግባባቶች አሉ። በጣም ደግሞ የሚሰብርህ ቃል ነው፣ የሚጠግንህም ቃል ነው። አንዳንድ ወንድ በነገራችን ላይ ነገር ድክመትህን አውቀ ለማስተካከል መሞከር በቃ በጣም ስማርት ሰው ነህ ማለት ነው። ችግርህን አውቀ እንዳላዋቂ ደግሞ ስትኖር በቃ አላዋቂነትን እንዳለማወቅ ነው። አላዋቂነት እኮ ችግር የለም። አላዋቂነትን ግን አለማወቅ ደግሞ ሌላ ችግር ነው። አታውቅም ደግሞ ሲነገር ብለህ አለመስማት ደግሞ ሌላ ሁለተኛ ችግር ነው እና ሴክሹዋል ፕሮብሌም እንዳለበት ያውቃል። አክት የሚያደርገው ግን እንዳላወቀ ወይ ደግሞ እንደማያውቅ እንዳልገባው። ሴት ልጅ ደግሞ ማንም ሰው ስሜት አለው። ሴት ስለሆነች ብቻ አይደለም። የትኛውም ሴት ከባለቤቷ ጋር ሴክስ ማድረግ ትፈልጋል። ይሄ እንደው የምትሸፋፍኑ የምታሽኮርሙ አይደለም። ድሮ ዘመን ሴት ራሱ ትፈልጋል። እንኳን የዚህ ዘመን ሴት ፊት ለፊት ይሄ ያልተመቸኝ ብላ የምትናገር ሴት ቀርቶ አሁንም በጣም ይሸማቀቋል። የሚሸማቀቁት ግን ለወንዱ ሞራል ሲሉ ነው። በጣም የሴቶች ስማርትነት የሆነ ነገር ያውቃሉ፣ እንዳወቁ ግን አያሳውቀው። ይሄ ደግሞ የጠቢባኑ መንገድ ነው። ጠቢባን አንድ ጠቢብ ሰው ያውቃል፣ እንደሚያውቅ ግን አይነግርህም። አንተ ልታውቀው ትችላለህ ችግርህን፣ ላታውቀው ደግሞ ትችላለህ። እሱ ምን ሲጎል ነው መስልማ? ጥበብ ሲጎል አታውቅም። ገንዘብ ሲጎል ይታወቃል፣ ጥበብ ሲጎል አይታወቅም የሚባለው ለዛ። ሴትም ገንዘብ ሲጎላት ቁመናዋ ሲበላሽ ታውቃለች፣ ጥበብ ሲጎላት ግን አታውቅም። ታውቃለህ? የምድር ትልቁ ሀብት እዚህ ምድር ላይ ጥበብ ነው። ጥበበኛ ከሆንክ በትንሽ እንዴት በትልቅ መኖር እንደምትችል ታውቃለህ። ጥበብ ከጎደለ ደግሞ በትልቁ በትንሽ ነው የምትኖረው። እና የምድርም ደግሞ ታውቃለህ፣ እግዚአብሔር ለሰው ልጅ የሰጠው ሀብት ጥበብ ነው። ስፖርት ማትሰራ ከሆነ ለጤና በጣም ከሚስት ጋር በጣም ሰላም የመሆን እድል፣ በተለይ በዚህ ዘመን ከእግዚአብሔር ቀጥሎ በቃ በተቻለ መጠን ከስትረስ ትንሽ የተወሰነ ነፃ የምትሆንበትና ሴክሹዋሊ ትንሽ ደህና የምትሆንበት ስፖርት ነው። እኔ ስፖርት በቃ ለምንም ነገር ይመከራል። በነገር ለምንም ነገር ይሄ የመጨረሻ ዘመን የሚባለው ዘመን ነው። የእምነት ችግር ነው ያለ፣ የእውቀት ችግር የለም። እውቀት በጣም የበዛበት ዘመን ነው። እምነት በጣም የሞተበት ዘመን ነው። ሰዎች ማወቃቸው በጣም ኦቨር ነው። የማድረግ አቅማቸው በጣም አናሳ ነው። በጣም ብዙ ያውቃሉ፣ በጣም ትንሽ ነው የሚያደርጉት። የማታረግ ከሆነ ደግሞ ዋጋ የለም። ሰው እዚህ ዘመን ላይ እኔ የትኛውን ትመክራለህ ብለህ ብትለኝ ሴክሹዋሊ፣ ኢሞሽናሊ፣ ሜንታሊ፣ ፊዚካሊ ስትሮንግ ለመሆን ሚስትን በጥበብ ለመምራት እንኳን አንተ ወንዱ ቀርቶ ሚስት ስፖርት ብትሰራ ጥሩ። ለምን መሰለህ? ድሮ ቢሆን በ10 ሺህ ብር፣ በ5 ሺህ ብር፣ በ3 ሺህ ብር ትልቅ ኑሮ እኖራለን። ዛሬ 100 ሺህ ብር ደሞዝተኛም ሆነ በቃ ሚስትህን፣ ልጆችህን፣ ቤት ኪራይን፣ ቀለብ፣ ታክሲ ይችል አይበቃ። 60-70 ሺህ ብር አይበቃ። ገንዘብ ያስጨንቃል፣ መኖሪያ ቤት ያስጨንቃል፣ መኪና ያስጨንቃል፣ ዕዳ ያስጨንቃል፣ የሚስት ጉዳይ፣ የልጆች ጉዳይ፣ የወደፊት ህይወት ምድር ምን ትሆነ ያስጨንቃል። ይህን ሁሉ ትንሽ ስፖርት ስትሰራ በጣም ሰውነት እስኪያለ ድረስ፣ ከዛ ደግሞ በቀዝቃዛ ውሃ ሻወር ስትወስድ ትንሽ የሆነች ነገር፣ ከዛ ሴክሹዋሊም ደግሞ ትንሽ የተሻለ አቅም አለ። የትኛውም ሴት እርግጠኛ ነኝ ስፖርት የሚሰራ ባል ያላት ሴት ሴክሹዋሊ ችግር አለብኝ አትልም። ብዙ ጊዜ እኛ ወንዶች ስንሆን እኛ ስንፈልግ የሆነ ነገር ይሆናል፣ እኛ ሳንፈልግ አይሆንም።
በጣም ትልቁ ችግር ደግሞ እሱ ነው። ስሜት ያንተ ብቻ አለ። እኛ ወንዶች ሴክስ ማድረግ ፈልገ አለማድረግ ነርቨስ ያደርጋል። ነርቨስ ቴንክ ዩ ልክ ያ አንተን እንደሚረብሸው ሚስትንም ይረብሻታል። እሱን ባላንስ ማታረግ ከሆነ ለዛ ሰው ስሜት ማትጨነቅ ከሆነ ታው በታሪክ ሰላም ሊኖር አይችልም። መጽሐፍ ቅዱስ ቀጥታ የሚለው ገላ አትከላከሉ። በነገራችን ላይ ከሴክስ በላይ እኮ አለመታቀፍ ያመሃል፣ አለመወደድ፣ ትሪት አለመደረግ፣ ያንተ ገላ መናቁ ያናድድሃል። ሰው ከውጭ ገብቶ እንዴት ዋልሽ አለማለቱ፣ አለመሳሙ የንቀት ስሜት። ንቀትን ደግሞ መቆጣጠር አትችልም ሰው ነህና። እና መጥፎ ልማድ በጣም ብዙ ሚስቱ ጋር ጎሎት አይደለም፣ ባለቤቷ ጋር ጎሎት አይደለም። መጥፎ ልማድ ከገነባ ያ መጥፎ ልማድ አንተ ሳትፈልገው ወደዛ ነገር ይመራል። ለምንድነው ግን ሌላ ሴት ማወራው? ማለት እኔ ፍቅረኛ አለኝ ሚስት አለኝ ለምንድነው ማወራው ብለህ አስበህ ታውቃለህ? መጥፎ ልማድ ካለ በቃ ሳትፈልገው ሳታውቀው ወደዛ ነገር ትሳበና ታደርገዋለህ። ከማውራት ትጀምራለህ፣ ወደሆነ ነገር ወደ ማድረግ ደግሞ ትሄዳለህ። ከዛ ማድረጉን ደግሞ ትደጋግመው። ሆነችን ሴት ካያስክ በደንብ ያዛት። የማትይዛት ከሆነ ፈተልቀቃት። በቃ በደንብ የሚይዛት ጋር ትሄድ። ምን ይሆናል መሰለ፣ በቃ ሳትወድ በግዷ ያለመወደድ ስሜት ይሰማታል፣ ያለመፈለጋል፣ የመጠላት። ከዛ በዛ ጋር መጥቶ ደግሞ በጣም ታምሪያለሽ፣ ቆንጆ ነሽ ምናምን ሲል እመኔ ነፍሷን ነው የሚወስደው፣ ነፍሷን። ከዛ መክረ ዘክረ ጸበል አስጠጥምቀ አትመልሳትም። ኦልሬዲ ቴንኪው የታመመው ስሜቷ ነው። ሰውየው ያከመላት ስሜቷ ነው። ሰምታ አታውቅም። በዛ ክፍተቴ ላይ የሆነ ሰው መጣና ቴንኪው ኢሞሽናል ፔን ነው ያኛው፣ የስሜት ህመም ነው። ሰንበዲ መጥቶ ስሜቷ ጋር ጥልቃል። ለምሳሌ አንተ 24 ሰዓት ጥሩ ነገር ስታደርግል አንድ ቀን ቴንኪው ብለህ ማታውቅ ከሆነ እንደዚህ አክበርሽኝ ራሱ ቁጭ ብለሽኝ ስላወራሽ በጣም ነው የማመሰግነው። በዛ ላይ ደግሞ በጣም ታምሪያለሽ። እኔ እገረማለሁ እዚህ ሀገር በጣም ስነ ስርዓት ያሉ ሴቶች አሉ ሲል ደንገጥ ትላለህ። እንደዚህ አፕሪሼት የሚያደርግ ሰው አለ? 10 ዓመት እኮ አንተ ዋጋ ከፍለ ሊሆን ይችላል። 10 ዓመት ተመሳሳይ አይነት ስብከት አውረተ ሊሆን ይችላል። በቃ በዜሮ ትባዛለህ። ለምን ሴት ልጅ ባይኔቸር አፕሪሼት የሚያደርጋትን፣ የሚያደንቃትን፣ የሚስማትን፣ የሚያቅፋትን፣ አይዞሽ የሚላትን፣ ከጎኗ የሚቆምን ወንድ ትወዳለች። የሆነ ሰው አንተ ያጎደልከውን ነገር እዛ ጋር ካደረገ እመነኝ ከዛ በኋላ ያንተ ንግስና ወንበር ለሌላ ሰው ሰጥተሃል። አንተ ያላሰብከውን እሷ ታስባል። ሚስትህን ካደነካት እድሜ ልክ አድነቃት፣ ከወደድካትም እድሜ ልክ ውደዳት። ሴትን ስታይ የሚታይ ሴትን ስታስብ የሚሰማ የሆነ ስሜት አለ። ሴቶች ደግሞ ወንድን ሲያስቡ የሚሰማቸው አለ። ወንድም ሲያዩ ደግሞ የሚያዩበት መንገድ አለ። እና እዛ ነገር ላይ የሆነ ነገር ትንሽ ተላልፈናል ብዬ አስባለሁ። ፊልሞች ላይ፣ ዘፈኖች ላይ፣ መጽሐፎች ላይ ተከሆነ እስከ ቅርብ ጊዜ ኢትዮጵያ ውስጥ አንዳንድ መጽሐፎች ላይ በፍቅር ለማንበርከክ እንዲህ ለማድረግ ነፍሷን እንድትሰጥ ለማድረግ ነገሮች አሉ። እና እሺ አሳብ መንክና በእጅ ገባች። ከዛ በኋላ አንተ የምታደርገው አክት በቃ ኢቭን እኮ ሴት ልጅ በማልቀሷ ደስ የሚላቸው አሉ፣ በሱ ፍቅር በማልቀሳቸው። እና እዚህ ጋር የሆነ እንትን ያለው ነገር አለና መስተካከል አለ። በሴት ስታይ ልክ እንደ እህት እንደ እናት ማየት አለብህ። እናት አንተን በመውለዷ ሚስት ደግሞ ልጅህን በመውለዳ ነው ልዩነታቸው ነው። ሁለቱም እናቶች አሉ። እና እኔ አንተ ወንድ ነህ የአባትነት ባህሪ ውስጥ አለ ባይዞ። አሁን ሚስት ስታገባ እሷ አባት አትሆነኝ ትላለች። አለመሆን አትችልም። ምንም የአባትነት ስፕሪት ውስጥ አለ። እና ሴትም እናት አትሆኝለት ሲባል አልሰማም። ይሄ ነው እናት ከሆነችም ደግሞ ይባላል። በቃ ቴንኪው የእናትነት ባህሪ ውስጥ አለ። እና ይሄንንም ሰው ሚስ አድርጎታል። ሁለተኛ ደግሞ ደፈር ስትል እሱ በጣም ደፋር ነው ሴት ያባራል ትባላለህ። ስትፈራም ደግሞ ቆመህ ትቀር። ፍራት የሚገባ ቦታ ፍራ። ደፋር መሆን የሚገባ ላይ ደፋር ሆን። በዓለም በጣም ትልቅ ፓወር አለው ተብሎ የሚታሰብ ነገር ፍቅር ነው። ያንን ትልቅ ፓወር ያለውን ነገር ወደ ስኬት አዙሩና ተጠቀምበት የሚባል ነገር አለ። ወደ ሚስት፣ ወደ ልጆች፣ ወደ ሀገር፣ ወደ ትምህርት። ያንን ትልቅ ለምሳሌ ትምህርት የምትወድ ከሆነ ያንን ፍቅር ለትምህርት ያለ ፍቅር ምን ማለት ነው? ፍቅር ማለት አንተ ውስጥ ያለ ለሆነ ነገር የሚሰማ ያ ትልቁ ኃይል ፍቅር ይባላል። ስሜት አይደለም። አይዞህ ስሜት ባይኖር አንጋባም፣ ስሜት ባይኖር አንጣላም። የሆነችም ሴት ኖራ ፍቅር ከሌለ ደረቅ ያለ ነው የሚሆነው። ትዳርም ኖሮ ፍቅሩ ከሌለ ምንም የሚያደርግልህ ነገር ስሜት ታጣለህ። በቃ ምንድን ነው ትላለህ። ኢቭን እሱን ተውና ለዓላማ ከራሱ የሆነ ስሜት ወይ ደግሞ ኃይል ከሌለክ ዋጋ የለህም። በቃ
ሰው መቼ ላይ መሰለህ የሚሞተው? ለምንም ነገር ፍቅር ሲያጣ፣ በቃ ኃይል ስሜት ስታጣ ትሞታለህ። አንተ ልብ ውስጥ ያለ ለሆነ ነገር የሚሰማ ትልቅ ኃይል ፍቅር ይባላል። 7 አይነት 8 አይነት የፍቅር አይነቶች ይባላል። አጋፔ ፍቅር ምናምን እንደሚባለው እንደየእንትኖቻቸው ይላል። ዞሮ ግን የሚጠቅሙት ፍቅር ማለት አንተ ልብ ውስጥ ያለ ለዓላማ፣ ከአንተ ልብ ውስጥ ያለ ለእናት የሚሰማ፣ አንተ ልብ ውስጥ ያለ ለሀገር የሚሰማ፣ አንተ ልብ ውስጥ ያለ ለእህት የሚሰማ ያ ትልቁ ኃይል ፍቅር ይባላል። ስሜት ደግሞ ይሰማናል። አንተ የሆነችን ሴት ከወደድካት ኢቭን አለመደወል ራሱ ያመሃል፣ መደወሉ ያስደስታል። ልክ ስትመጣልህ የደስታ ስሜት፣ ልክ ስትወጣብህ ያለሷ መኖር እስከሚያቀስ ይቀዘቅዛለሁ። የሆነ ሰዓት ላይ እንደማንኛውም በጣም ጣራ ትነካለህ። የሆነ ሰዓት ላይ ደግሞ ይሄ የዓለም አሰራር ነው። ምድር ላይ ለምንም ነገር ያለክ ደስታ ወጥ አይደለም። ያ ብዙ ጊዜ ጨጓራና ጉበት ነው የምንታከመው፣ ማይግሬን ነው የምንታከመው፣ እንደዚህ ሜንታል ዲስኦርደሮችን፣ ይሄ የአይምሮ በዚህ በስነ አይምሮ ሕክምና እንግዲህ ሀሳብን ነው በሀሳብ የምታከመው እና እንደ በሽታ ራሱ አንቆጥራቸው። እንደ በሽታ ቅናት በሽታ እንደሆነ ታውቃለህ። አለማመን የአይምሮ በሽታ እንደሆነ ታውቃለህ። ስንት ሰው ያውቃል? ማለቴ በጣም ኦቨር ሚስትህ ላይ መቅናት፣ በቃ ምንም ሳታደርግ በቃ እሷን አለማመን ሜንታል ኬዝ እንደሆነ ታውቃለህ። የአይምሮ ይሄን ሰዎች እንደ በሽታ አያዩትም። እና በጣም ስትረስም ሲበዛብህ የባህሪ ለውጥ ይመጣል። አንተ ላይ ሳታውቀው ሰራተኞች ላይ ትጮኻለህ፣ ትነጫነጫለህ። ልጆቿ ላይ ትጮኻለች፣ ልጆቹ ላይ ይጮኻል፣ ሚስቱ ላይ ይጮኻል። የሆነች ነገር ደህና እያወራት እያለ ሁለት የማይፈልገው ነገር ስታወራ በሶስተኛው ማትፈልገውን ጩኸት ከሱ ትሰማል። ይህን ብዙ ሰው አያስተውለውም። ያን የባህሪ ለውጥ ምን አመጣው? ጫና በዝቶብኛል፣ በቂ እንቅልፍ አልተኛውም፣ አመጋገቤ ልክ አይደለም፣ ስፖርት አልሰራውም፣ ስትረሴ ማኔጅ ማድረግ አለብኝ ብሎ ጥቂት ሰዎች ነው የሚያስተውሉ። ብዙዎቹ ግን እንደ ህመም አይወስዱትም። ህመም ነው ወይ? 100%። በተለይ በዚህ ዘመን በጣም ሳይኮሎጂስት ጋር ሳይካትሪስት ጋር የሚሄዱ ሰዎች ቁጥራቸው በጣም እየበዛል። ለምን መሰለም? ኢንቫይሮሜንታል አፌክት አለ። አካባቢያዊ፣ ሶሻል ሚዲያዊ፣ ፖለቲካዊ የእንትን ተጽዕኖዎች አሉ። የስራ ስትረስ አለ። አሁን ከትላንትና የተሻለ ሰዎች በብዙ ነገር የመጠቃት እድላቸው ከፍ ያለ። በፊት ቴሌቪዥን አለ የለም፣ ስልክ አለ የለም፣ ሬዲዮ አለ የለም። በቃ የምትሰማው የሚያስጨንቅ ምንም ነገር የለም። ሰላም ሆነ ስራን ሰርተህ ትገባለህ። በቃ ናቹራል ነገር ብቻ። አሁን ፈልግህም ሳትፈልግም የምትበላው የምትፈልገው ነው፣ ማትፈልገውም ነው። የምትሰማው የምትፈልገውም ነው፣ ማትፈልገውም ነው። ሳትፈልገው የምትሰማው ነገር አለ፣ ፈልገህም ደግሞ መስማት የማታገኘው ነገር አለ። መብላት ፈልገህ የማታገኘው አለ፣ ሳትፈልግ በግድ የምትበላው ምግብ አለ። ያ ስሜትህን፣ አይምሮህን፣ ባህሪህን ይቀይራል። አንተ እሷን ከማግኘት በፊት እሷም እሱን ከማግኘቷ በፊት የሆነ ዓላማ አላት እና እሱን ካገኘች በኋላ ደግሞ ሌላ ዓላማ ይኖራታል። ዓላማው በፊቱ ብቻ አይደለም። ከገባችበት በኋላ እሱን መንከባከብ ራሱ ዓላማ ሆኖ ቁጭ ምትል ሴት አለች። የበፊት ዓላማውን ደግሞ ለማሳካት የምትፈልገዋለች። ያንን ለማሳካት ባል የሚደግፋት አለ። አርፈሽ ቁጭ በይ ደግሞ የሚላለ ከቤት እንዳትወጣም ይፈልጋል፣ ማንም እንዳይበት። መጀመሪያ ዓላማዋ ሌላ ነበረ። ካገባች በኋላ ደግሞ ዓላማዋ ትዳሯ ይሆናል ፈልጋው። አንዳንድ ደግሞ ዓላማ ይኖራትና አግብታ መቶ ማትፈልግ ሴት አለች። ያንን ባለቤቷ ያግዛታል። በጣም ስነ ስርዓት ያለው የሚገርም ሰው ከቀናት ያግዛታል። ተቃራኒው ደግሞ ከቀና ከቤት እንዳትወጪ፣ እዚሁ ልጆችሽን አሳድጊ፣ እኔ እሰራለሁ፣ እኔ እንትን እላለሁ ምናምን እፍና አድርገው ቁጭ ያደርጋል። ያኔ እሷ እኔ ደግሞ ሚስ አንደርስታንዲንግ ይፈጠራል። ምን ትላለች? እኔ ራሴ ዓላማ ላይ መውጣት አለብኝ መስራት። ያኔ ጭቅጭቅ ይመጣል። ጭቅጭቁን ቶሎ ካላበረርከው ወደ ፍቺ ልትሄድ ትችላለህ 100%። ነገር ግን እንደው ዓላማ ብቻ ባይሆንም አንድ ያገባች ሴት እንደው ስራ መስራት የለባትም ወይ? 100% መስራት አለባት። በነገራችን ላይ ስራ የምትሰራው እኮ ስራ የህይወቷ አንዱ አካል ሰላም ስለሆነ ነው። እመነኝ እስኪ ስራ ፍታና አንድ ሳምንት አሁን የዓመት ፈቃድ የሚልን ሰው እስኪ ዝም ብለህ 1 ወር ፈቃድ ስጠው። እመነኝ ለምኖክ በቶ በነፃ ሊሰራ ይችላል። ለምን? አይምሮ ሰላም ያለው ስራ ውስጥ ነው። ስራክ ሰላምክ ደግሞ ስራ ነው። ቴክኖሎጂው ራሱ ቅድም ብያለሁ፣ ኢንቫይሮሜንታል አፌክት፣ ሶሻል ሚዲያዊ ተጽዕኖ በምን ላይ? በፍቅር ህይወት ላይ፣ በትዳር ህይወት ላይ፣ በአንተ ማንነት ላይ። በደላላ ማግባ በምንም ማግባ ካገባ በኋላ አንተ የምትኖረው እንደ ቤት ነው። እሱ 100 ሚሊዮን አይደለም ሀገር ገዝቶ ሊሰጣት ይችላል። ያ የሱ ነው። እኔን ወዳ እስከተቀበለች ድረስ የምንኖረው እንደ ቤቴ ነው። አልፈልግም ካለች ደግሞ ዋይናት መጀመሪያ ምን ያልነበረችም ሂጂ ትላል። ከዛ ደግሞ ሌላ ትመጣለች። አቅምህን ምንን አውቄ ሲጀመር። በነገራችን ላይ ሰውን ከወደድከው የምትወደው ልቡ ነው። እግዚአብሔር ከወደደክ ስለ አንድ ነገር ነው የሚወድ፣ ስለ ልብ ነው። ከጠላህ የሚጠላ ስለ ልብ ነው። አቤልና ቃየል ሁለቱ ለእግዚአብሔር መስዋዕት አቀረቡ ይላል። እግዚአብሔር ወደ አቤልና ወደ መስዋዕቱ ተቀበለ። ተመለከተ፣ ሁለቱም ልጆቹ አይደሉም። ለምንድነው የአቤልን የወደደው? ልቡ ንጹህ ስለሆነ። ሰው እንደሚያይ እግዚአብሔር አያይም። ሰው ፊት ያያል፣ እግዚአብሔር ልብ ያያል። ሚስት ስትመርጥ የመጀመሪያውም የመጨረሻውም
በቃ ልብ ከሌላት በቃ ልቧን ካልወደድከው እመነኝ ትቅርብ። በገንዘብ ሳትፈልገውም ፈልገውም ድንገት ልታድግ ትችላል። በአይምሮ ግን ባነበብከው መጠን፣ በተማርከው መጠን፣ በተረዳው መጠን የላይፍ ኤክስፒሪየንስ ተደማምሮበት አይምሮን ያሳድገዋል። በአይምሮ ያደገች ሴት ገንዘብ ከሷ በታች ነው አይደለም? በታች ነው። በአይምሮ ያደገ ወንድ ገንዘብ ከሱ በታች ነው አይደለም? በታች ነው። የሆነ ነገር ይኑርክ፣ የሆነ ኳሊቲ ይኑርክ። ወንድ ስትሆንም ሴትም ስትሆን አንድ ነገር ያስፈልግ። እሱም ደግሞ ይሄ የመሳብ ጥበብ ይኑርክ። ሴትም ስትኖር የሆነ ወንድን የሚስብ ማንነት ሴት ሆና። እንዴት ነው መሳብ የሚቻለው? ጸጉር አለ ማተር ያደርጋል፣ አይን ማተር ያደርጋል፣ አፍንጫ፣ ይሄ አይ ኮንታክት አለ፣ ቦዲ ላንጉጅ አለ እና አይን ይስባል፣ ሰውነት ይስባል፣ የምትናገርበት ለዛ ይስባል፣ ሳቅ ይስባል፣ አረማመድ ይስባል፣ አካሄድ ይስባል። አማላይ ሰዎች ማንንም ያማልላል። የምታማልለው ሴት ብቻ አይደለም፣ ቢዝነስ ታማልላል፣ ጓደኞች ታማልላል፣ ወደ ራስ ትስባል። ጥሩ ኮሚኒኬሽን ስኪል ካለ ማናጀሩን ሄደህ ታናገራለህ። ታች ያሉትን ስራ ላይ አንተን የሚመለከት የምትፈልጋቸውን ሰዎች ታማላቸው። ሰዎችም ወይ እሱ ቀለል ያለ ነው፣ ደስ የሚል ሰው ነው፣ ላውራው ልጫወት ይላሉ። ቡና ሲጠጡ እዛ ከሚጠጡ አንተ ጋር ቢጠጡ ይቀላቸዋል። ሰው እስከሆንስ ድረስ ያው ራስን መጠበቅ በጣም ጠቃሚ ነው። ዞሮ ዞሮ ሴትም ስትሆን በጣም ከተማ ውስጥ ብዙ ሺህ ሴቶች ወንድ ወደ እሷ መጥቶ አይደለም ያገባው፣ እሷ ወደዛ ሄዳ አማላ የራሷ አርጋታ። እኔ ይሄን ሺህ ሴቶች ላይ ያውቃል። አሁን ሰው ምን መሰለህ፣ በቃ ያማለኝ ወይ ላገኝ። እግዚአብሔር ከሰማይ ዱባ ያደርግልህ። መሄድ አለብህ፣ የምትፈልገው ቦታ መሄድ አለብህ። ከዛ በተረፈ መልክህን መጠቀም አለ፣ ቁመና መጠቀም፣ አለባበስህን፣ ጠረንህን ለመሰለህ ተመልሶ አይመጣም ይሄ ሰውነት። እመነኝ በቃ የዛሬ ይሄ ሰውነት ይሄ መኪና የሚያምርብህ የዛሬ 10 ዓመት ሬንጅ ሮቨር ዛት ማች ስሜት አይሰጥም። ትልቅ አዛውንቶች ሬንጅ ሮቨር ይዘው አይታል። ለምን ከእድሜ ጋር ሄድማ በቃ ይሄ እድሜ ነው በጣም ልብስ የሚያምርብህ፣ መኳኳልም፣ ራስን መጠበቅም፣ በወጣትነት ስፒሪቹዋሊ ስትሮንግ መሆን ይሄ እድሜ ነው። ሁሉ ነገር ውልቅልቅ ካለ ከደከምክ በኋላ የሚያምርብህ ያ ነው በዛ ቦታ የሚመቸው። ስለዚህ በዚህ እድሜ ላይ ራሷን ብትጠብቅ፣ ብትለብስ፣ ብትኳኳል ምናምን ብትል የሚያምርባት ታይም። የመሳብ አቅም ካለ የመያዝ አቅም ከሌለ ሴቶች ይመጣሉ፣ አትራክት ታደርጋቸዋለህ፣ አይቀመጡም አንተ ጋር። የሚይዛቸው ነገር የለም። በቃ መያዣውን አልሰራህም። መስራት ደግሞ ያለብህ ይሄ የሚስበውን ይሄ ዘፈረስት ኢምፕሬሽን የሚባል የሚስበውን አንድ ከዛ የሚያስቀረውን ሁለት። አንዳንድ ሰዎች ጅስት እንደ ማግኔት በብርሃን ፍጥነት አንተ ስትንሰፈሰፍላትን የነበረች ሴት በእጃቸው ያስገባሉ። ወር ግን አይዟት በቃ ክሎታቸው የመሳብ ነው፣ የመያዝ አቅም የላቸው። ኢቨን እንኳን ከስተመር በጣም የሚስቡ ግን ከስተመር የማይዙ ሰዎች አሉ። በጣም ደግሞ መሳብ የማይችሉ መያዝ የሚችሉ ሰዎች አሉ። ስለዚህ አንተ ሁለቱንም ክህሎት ቢኖር፣ ልብም ቢኖር፣ ስብዕናም ቢኖር፣ የተደራጀ አለባበስ፣ እርጋታ፣ ታማኝነት፣ ቅንነትን ቢኖር፣ ይሄ የምናወራው በነገራችን ላይ ሰው ራሱ ላይ እንዲሰራ ነው። ይሄ የሚጠቅመው ለሷ ነው፣ ይሄ የሚጠቅመው ለሷ ነው። አንተ ራስን በተጠብቅ ለሴት አለ ለራስ እኔ አሁን ሱፍ የምለብሰው ለሴት ብዬ ነው ወይ ደግሞ ለወንድ ብለህ ነው አይደለም። የምትሰራውን ነገር የምትሰራው ለራስ ስትል ነው። ሰው ለራስ ስትል ካረካው ሰዎች ዋው ደስ ይላል ይላል፣ ዋው በጣም ደስ ትላለች፣ ደስ ይላል። እንዴ ባለትዳር ሴትን እኮ ታደንቃለህ። ዋው ደስ ስትል በጣም መልካም ሰው፣ ቅን ሰው፣ እርጋታዋ ደስ ይላል ትላለህ። ፈልጋት እኮ አይደለም፣ ተፈጥሮዋን በዛ ደረጃ ራሷ ላይ ሰርታለች። የሆነን ወንድም እኮ እንዲህ ታደንቀዋለህ፣ ሌላ ነገር አስባለሁ፣ ያው ደስ ሲል ዋው ትላለህ። ነገር ግን ዛት ማች ቫልዩን ሰጠዋለ ነው ብዙም ያናሃል። ለምን የስራ ኢንቫይሮንመንታችን አይመችም። በቃ ለዚህ ስራ ፈት መሆን አለብን ነው። ስራ ፈት መሆን አይጠበቅም። ገራይ ቤትም ድንጋይም ተሸክም ምንም ስራ የትም ቦታ ላይ ሆን ስራ ክቡር። ያለህበት ቦታ ግን የሆነ ክህሎት ካለ አትታይም። የታየቀን ግን ቦታ እዛ ነው 100%። ግን በጅምር እንዳለቀ ቤት ራስ ላይ በጣም ኢንቨስት ማታረግ፣ ራስ ላይ ማትሰራ፣ አነጋገር ላይ፣ አለባበስ ላይ፣ አካሄድ ላይ፣ አይምሮ ላይ፣ ውስጣዊ ኳሊቲ ላይ ማትሰራ ከሆነ ዛሬ ተፈልገ ከሆነ እመነኝ ነገ ከማርኬቱ ትወጣል። ያየችው ነገር ላይ ምን ትጨምር ብለህ ብትለኝ የመጀመሪያውም የመጨረሻውም ቅድም እንደነገርኩ ልብ። በቃ ዝም ብሎ ስለ ሳባት ብቻ አንተ እኮ ስለ ሳብ ብቻ ገመዱን ትበጥሰዋለህ ወይ እጅህን ትለቀዋለህ እንጂ ዝም ብለህ አትሳብም። የተሳብከው የሆነ ነገር አይተህ ነው። የተሳብከው የሆነ ነገር አይተህ ከሆነ ደግሞ እንደ ተጨማሪ ልታየው የሚገባ ነገር ሌላው ተጨማሪ ነገር ቢኖር ስሜቶቹ ብንሰለም እየቆዩ ሲሄዱ የእውነት ይሁን የውሸት የሰዎች ታውቃቸዋለህ። በቃ አንተን ፈልገው ነው ወይስ አንተ ያለህን ነገር ፈልገው ነው ታውቃቸዋለህ። የሀገሬ ሰው ውሃና እውነት እያደር ይጠራል ይላል። ጀስት እንዲጠራ ይሄ አታጋግለውም። ምን ይሆናል አንዳንዴ መሰለኝ ወንዱ በጣም ወደድኩሽ ሲል ሴቷም ታጋግለዋለች። በቃ ተደውላ ሊፈነዳ እስከሚደርስ ድረስ እሷም ራሷን ልታፈነዳው እስከምትደርስ ድረስ ነገሩን ታከረዋለች።
ምን አለ የሚገፋት ነገር አለ። ከዛ ደግሞ ያ ነገር እንደዚህ ወደ ላይ እንደወጣ አይቀርም። ከዛ የሆነ ሰዓት ላይ ክሽፍ ይላል። ወደ ሆነ ቦታ ስትሳብ በጣም ኢምፖርታንት ነገር ተደጋጋሚ ማየት ያለባት ምንድን ነው? ይሄ ውስጣዊ ማንነት ማለት ሰው አምልጦ የሚናገረው ነገር አለ። ሲያመልጡ የሚያደርጋቸው ነገሮች አሉ። ሰውን እንዲህ ብለህ የምታውቀው አይደለም። በተለይ ፍቅር ውስጥ ሆነ ፍቅር እውር ነው ወይስ ሰውየው ነው እውር የሚባል ጥያቄ ያለ እኮ። ብዙ ሰው ፍቅር እውር የወደደው ሰውዬ ነው እውር ወይስ ራሱ ፍቅር ነው እውር ይላል። የወደደው ሰውዬ ነው፣ ፍቅርማ እውር አይደለም። ወደሆነ ቦታ ስትሳብ መጀመሪያ በደንብ መረጋጋት፣ ትኩረቷ በትንትንትን ብሎ ከሆነ ትኩረቷን ሰብሰብ አድርጋ በደንብ ጥረት አድርጋ ልክ እንደ ንስር በጠራ ዓይን ማየት፣ ኤነርጂዎቿን ሰብሰብ አድርጋ በደንብ ማየት። ከዛ የምታየው ደግሞ ምንድነው? ልቡን፣ ማንነቱን። ከዛ ውጪ የሆነ ሀል ካየ በኋላ ከዛ ደግሞ ለእግዚአብሔር ደግሞ ነገር መቼም ሁሉ ነገር አንተ አይተህ አትችልም። አንዳንዴ አንተ ተሸወርክበትን ነገር እግዚአብሔር ሊያስተካክል ይችላል። በጣም የሚደንቀው ደግሞ ነገር አስቸጋሪ ሴት አግኝተክ እግዚአብሔር ጥሩ ሊያደርግልህ ይችላል። ይሄ ያንተ ማንነት ይወስ ቅድም ብያለሁ። ልብ ንጹህ ከሆነ እኔ ባይዘው በዚህ አጋጣሚ በጣም በተደጋጋሚ ብዙ ቦታ ማወራው አንድ ሀብት ምድር ላይ ያለው ሰው ሁሉ ይኖረው፣ እሱ ምንድነው? ልብህ ንጹህ ይሁን። ልብ ማለት የእግዚአብሔር መስዋዕት ማቅረቢያ ቦታ ነው።